እንደዚህ አገባም አይሆንም፣ አያስገቡም። እንዲህ ሰሜኑን እኮ በኢትዮጵያ ወታደር እኮ አዳከሙት እኮ። ጃን ማሮጋውን ተደራድረዋል። አስቡ ምን አይነት ጦር እንደሚፈጥሩ ኦሮሞች። እጃቸው ላይ ያለውን ደግሞ ታውቃለህ፣ ጀቱም መድፉም ምናምን እንዲህ ኦሮሞ እኮ ትንሽ ቸገረው ቢባል እንዲህ ኦሮሞ እኮ ሊቸግረው ነው አይደለም፣ ቸገረው ሊቸግረው ነው ቢባል እኮ የኢትዮጵያ አየር መንገድን ሙሉ ለሙሉ ሽጦ እናትን ድሮን አስገብቶ አንተ ያደርጋል። ማን አዛዣለሁ? የት ሆነ ነው ምጮ? ጎንደር ላይ ሆነ የኢትዮጵያ አየር መንገድ ተሸጠ ልትል ጎንደር ላይ ማን ይሰማ? ጎንደር ገበሬ እንደዛ ብትለው አየር መንገድ ምንድን ይላል? አየር ላይ አስፋልት እንዲል ልጅ ይላል። ለጎንደር እና ለጎጃም ገበሬ የኢትዮጵያ አየር መንገድ ተሸጠ ብትለው አራቶኝ እኔ ገበሬ ነኝ እግር እያለኝ የምን አየር መንገድ ነው ይላል። ይኸው ኦሮሞ የኢትዮጵያ የፖለቲካ ስበቱን አዲስ አበባን ይዟል። እጁ ላይ ሁሉም ነገር ያለው ቢሸጠው ቢለውጠው አብይ አሁን በዚህ ሰዓት አሁን ዛሬ ተነስቶ አብይ አህመድ የኢትዮጵያ አየር መንገድ ተሸጠ ብሎ መርዶ ቢያረዳ ማን ምን አባቱ ያመጣል? እስቲ አስብን በአኪል እስቲ ማን ምን አባቱ ያመጣል? ተጋሩ ናቸው ጓ የሚሉበት በቃ ግማሽ እንካፈላለን ምናምን ብሏቸው ላሽ ይላል። እነሱም ሀገር ለመሆን ስለሚፈልጉ ስታይል ምንም ችግር እንደዚህ አገባም አይሆንም፣ አያስገቡም። እንዲህ ሰሜኑን እኮ በኢትዮጵያ ወታደር እኮ አዳከሙት እኮ። ጃን ማሮጋውን ተደራድረዋል። አስቡ ምን አይነት ጦር እንደሚፈጥሩ ኦሮሞች። እጃቸው ላይ ያለውን ደግሞ ታውቃለህ፣ ጀቱም መድፉም ምናምን እንዲህ ኦሮሞ እኮ ትንሽ ቸገረው ቢባል እንዲህ ኦሮሞ እኮ ሊቸግረው ነው አይደለም፣ ቸገረው ሊቸግረው ነው ቢባል እኮ የኢትዮጵያ አየር መንገድን ሙሉ ለሙሉ ሽጦ እናትን ድሮን አስገብቶ አንተ ያደርጋል። ማን አዛዣለሁ? የት ሆነ ነው ምጮ? ጎንደር ላይ ሆነ የኢትዮጵያ አየር መንገድ ተሸጠ ልትል ጎንደር ላይ ማን ይሰማ? ጎንደር ገበሬ እንደዛ ብትለው አየር መንገድ ምንድን ይላል? አየር ላይ አስፋልት እንዲል ልጅ ይላል። ለጎንደር እና ለጎጃም ገበሬ የኢትዮጵያ አየር መንገድ ተሸጠ ብትለው አራቶኝ እኔ ገበሬ ነኝ እግር እያለኝ የምን አየር መንገድ ነው ይላል። ይኸው ኦሮሞ የኢትዮጵያ የፖለቲካ ስበቱን አዲስ አበባን ይዟል። እጁ ላይ ሁሉም ነገር ያለው ቢሸጠው ቢለውጠው አብይ አሁን በዚህ ሰዓት አሁን ዛሬ ተነስቶ አብይ አህመድ የኢትዮጵያ አየር መንገድ ተሸጠ ብሎ መርዶ ቢያረዳ ማን ምን አባቱ ያመጣል? እስቲ አስብን በአኪል እስቲ ማን ምን አባቱ ያመጣል? ተጋሩ ናቸው ጓ የሚሉበት በቃ ግማሽ እንካፈላለን ምናምን ብሏቸው ላሽ ይላል። እነሱም ሀገር ለመሆን ስለሚፈልጉ ስታይል ምንም ችግር